ወበረካቱ የሲድ ኢትዮጵያ ቤተሰቦች ሰላም እንዴት ናችሁ? ሰብስክራይብ ሼር አድርጉት። ቻናሌ ገና አዲስ ጀማሪ ነኝ። ሰብስክራይብ ሼር አድርጉኝ እና ይሄን ሰውዬ በህግ መጠየቅ አለበት። በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደሉም። ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ሙስሊም ሆናችሁ በሙሉ ሁላችሁም ይህን ቪዲዮ ለረሱል ሰለላሁ ዐለይሂ ወሰለም ባላችሁ የፍቅር ጥግ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንድታዳርሱት ስል እጠይቃለሁ። ይሄ ሰው በረሱል ሰለላሁ ዐለይሂ ወሰለም ላይ ያልተገባ ቃላቶችን በመጠቀም በጣም የተዳፈረ ቀይ መስመርን ያለፈ ወገናችን ነው። ከሁለት ቀን በፊት ህይወቱ አደጋ ላይ ወድቆ እንደነበረና እንደታደጉት እየተሰማ ይገኛል። በትላንትና ዕለትም ችግር ገጥሞት እንደነበረ ራሱ በቪዲዮ ተናግሯል። ማታ 3 ሰዓት ላይ ላይቭ ፕሮግራም ነበረው፣ እዛ ላይ መገኘት አልቻለም። ብዙ ዘገባዎች ይሄ ሰው ከአዳማ ወደ አዲስ አበባ መጣ የሚሉ ብዙ ዘገባዎች እየወጡ ቢሆንም ቪዲዮዎቹን ተመልክቼ ዛሬ የሰራውን ትላንት የሰራውና ከሳምንት በፊት የሰራውን ቪዲዮ ስመለከት ባክግራውንዱ ተመሳሳይ ነውና እዛው አዳማ ውስጥ እንዳለ ግልጽ ነው። አሁን በመላው ኢትዮጵያ በማህበራዊ ሚዲያ ይህ ሰው ለህግ እንዲቀርብ ጥያቄዎች በሁሉም መንገድ እየተነሱ ይገኛሉ። መጅሊሱም ሆነ የህግ አካላት ይህን ሰው የሃይማኖት ብጥብጥ ሳያስነሳ ሙስሊሞች እጅግ በጣም በዚህ ሰው እየተበሳጩ በረሱል ሰለላሁ ዐለይሂ ወሰለም ላይ ያልተገባ ንግግር በተደጋጋሚ እየተናገረ ነውና ለህግ እንዲቀርብ ሁሉም የህግ አካላት እንዲሰሩ ጥሪ እናስተላልፋለን። ሙስሊም የሆናችሁ ሰለዋት እያወረዳችሁ ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱት። ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ መሸ ሙሐመድ ነጋ ሙሐመድ الصلاة والسلام عليه الصلاة والسلام عليه سيدي رسول جعل الله حبيبي زين الكاملات. ሙስሊም እንዲህ ቢደፈር ነው ነብዩ መሐመድ የሚባለውን ከልባቸው ፍቀን ጨርሰናው ነው የሚለው። ነብዩ መሐመድ የሚባለው ከሙስሊሙ ልብ ፍቀን ጨርሰናው ብሎ እየተናገረ እኔም እውነቱን እናገራለሁ። በዚህ ዘመን ያለው ሙስሊም ገለባ ነው። ምን እንደምን ሰምተን እንመለስ። ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ሰዎች ሙሐመድ የሚለውን በፊት ሲሰሙ ታፍሩበታላችሁ። መሐመድ የሚባለው ስም ለመጥራት ይሄን ቪዲዮ ሼር ሪፖስት በማድረግ ኮሜንት ውስጥ ገብታችሁ ሰለላሁ ዐለይሂ ወሰለም እያላችሁ ሰላዋት እያወረዳችሁ በደንብ እያረጋችሁ ሼር አድርጉት። የነብያችን ሰለላሁ ዐለይሂ ወሰለም ጠላት እረር ይላል እንደሽሮ ማለት ሙሐመድ የሚለውን ስም የማሸማቀቅ ይሄ ማለት እኮ ከሙስሊሙ ልብ ጠርገን እንጨርሰዋለን ማለት ነው። የሙስሊሙ ህዝብ ተኝቷል፣ እያንቀላፋ ነው። በልተ መጠጣት ብቻ ሆድን መምላት በዚህ ዘመን ያለው ሙስሊም ለዚህ ነው ገለባ ነው ያልኩት። ምንም ኮፒ ነው የትም መታችሁ ሰው ላይ አፋችሁ ከምከፍቱ ነብያችን ሰለላሁ ዐለይሂ ወሰለም የምሳደበውን አንድ ሰው ወጥቶ መናገር አቃተ። እንደው በቃ ሙስሊሞች
አዛኝ ርሩ ነበር አይደለ? ያንን ፍቀን ገለነዋል። እንደ ቀላል ከሙስሊም ህዝብ ተፍቆ የሚጠፋ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ለኛ ህይወታችን ናቸው። የሙስሊሙ አርማ በላ ኢላሃ ኢላላህ ነው የቆመችው። አርማችን ነው ነብያችን ሰለላሁ ዐለይሂ ወሰለም። እንደ ቀላል የሚፍቀው አይደለም። ሙስሊም የተባለው እንኳን ከዚህ ዓለም ቢጠፋ መሬትና እንስሳ ለነሱ ምስክር ይሆናል። ልታጠፋዎችንም ለማለት ፈልጌ ነው። ፍቅን ገለነዋል የሚባለው ነገር ገለነዋል። ምክንያቱም ሙስሊም ሞቷል ማለት ነው። ከዚህ ዓለም ገለባ ናችሁ። ገለባ የፈለጋችሁን ነገር በሉኝ በዚህ ኮሜንት ስር እየገባችሁ ማለት ነው። ትናንትና በላይቭ ላይ ማታ ብዙ ነገር እያወራ ነበር። አስገባኝ ብዬ እየጮኩ ነበር። አላስገባኝም። መረጃ ሳይኖረው ኮተት እያመጣ ከራሱ እያመጣ እኛ ውስጥ እየቀላቀለ አፉን ይከፍታል። ኮሜንት ውስጥ እልልልልል የምትሉ ሰዎች የዚህ ሰውዬ እንስሳነት አይገባችሁም? እምነት እንዴት ይሰደባል? ሀታ ቦሲብ የመጣ የቆሻሻ ድርጊት እየጠራ እምነት የእናንተ እምነት እኮ እናንተ እምነት በጣም ትንሽ መሆኑን ያሳያል። ይሄ ሰውዬ እንደዚህ ብሎ ሲናገር ማለት ነው። የሌላ እምነት ተከታዮችን ነው የሚለው፣ ሙስሊም አይደለም። አከብቲ እንዲሉ ፋስል ረቲበና ነምለከና አመንታ ኪሰን ከበጅስተን ይስን አመንታው ፊ አባቱ ከበጀታ በር ነማምቲ ተዱፌ ነማ ከበጁ ከነቤኩ ቀብደንሲን አከነቲ ምቲ ሞ ከራ ነምኒ ዋይ ብልግና ሐሳቲን አመንታቲ ነመዋሙ አከቲ ነመዋሙ ቀባ እንዲሁ ከየት እንደምታመጣው አይታወቅም። የቆሻሻ ድርጊታችሁን እዛው ማለት ነው ይዛችሁ ገደል ትገባላችሁ። ሙስሊም ተናገረ ያልተናገረ የራሱ ጉዳይ በኔ በኩል ማለት ነው። ግን እስላም ለኔ እምነቴ ነው። እምነቴ ደግሞ ለኔ ህይወቴ ነው። ይዤው ቀብር የሚገባ ማለት ነው። ደሜን ያፈላው ማለት ነው። ግልጽ ልንገርህና ሰውየው ብቻ ሳይሆን የሙስሊሙም ራሱ እንዴት በዚህ ነገር ላይ እንዴት በዚህ ሰውዬ ላይ የሆነ ነገር ማለት አቃታችሁ? ሁላችሁም ዱዳ ናችሁ፣ ነቆሮ ናችሁ። አይንን ለማውጣት ወደኋላ አልልም። ምክንያቱም እኔ የሰው ፍራቻ የለኝም የአላህ ፍራቻ ቢሆን እንጂ እሱ ያለበት ሀገር ብኖር ወይ እሱ ወይ እኔ የሆነ ነገር እንፋረዳለን ማለት ነው። አሁን ያለው ሙስሊም ኮፒ ነው፣ ገለባ ማለት ስም ብቻ ይዘ ሰው ማማት አይደለም። በቡና የሰውን ስም እያቆሸሽ በቡና የምትጠጣ አይደለም የሰው ስም። ሙስሊም ከሐሜት ራሱን የሚቆጥብ ከዚና ራሱን የሚቆጥብ ከብዙ አይነት ወንጀሎች ራሱን የሚቆጥብ ግን ዝም ብለህ ታያለህ፣ ዝም ብለህ ታዳምጣለህ። እንዴት ይሄን አስጣችሁ ይሄ ሰውዬ ይታሰርል ወይም ደግሞ ከእምነታችን ላይ ይውረድ ብላችሁ መቃወም አቃታችሁ? መንግስት የለም እንደ ባገሩ መንግስት የለንም። እኛ ያለ መንግስት ነው እንደምንመራው። ሀገራችን ያለ መንግስት እየተመራች ነው። እንዴት ነው ለዚህ ሰውዬ መናገር ያቃታችሁ? ይሄ ሰውዬ መንግስት የሆነ ቦታ መፍትሄ አይሰጥልንም እንደ ብንናገር ሀታ ራሳችን የሆነ ነገር ማድረግ ባንችል ማለት ነው። አዑዝ ቢላሂ ሚነ ሸይጣን ረጂም። ደደብነ ወላሂ በጣም ደደብነ። እዛ ሀገር የምትኖረው ሙስሊም ተብለ ስምህን ጠርተህ የምትሄደው ማለት ደደብነ። የፈለከውን ነገር ተናገረኝ።